ይሁድ መድኃኔ ዓለምን በሰቀሉት ጊዜ ሚካኤል አርመመ ወገብርኤል ተደመ ይላል። ሚካኤል የፈጣሪ ያንን ሁሉ ጸዋተው መከራ መቀበል ከተፈጥሮ በላይ ሆኖበት ዝም አለ። ወገብርኤል ተደመ ሲሰቀል መስቀል ላይ ያለ ነው። ሚካኤልና ገብርኤል ሊሰግዱለት ሲመጡ ፈጣሪያቸው ተሰቅሎ ያዩት ትሁቱ ቅዱስ ሚካኤል እንዴት በፈጠረው ፍጥረት ይህ ሁሉ መከራ ደረሰበት እንዴት ተሰቀለ ብሎ ደንግጦ ሚካኤል ዝም አለ። ወገብርኤል ተደመ ይላል። ቅዱስ ገብርኤል ተገረመ። እኔን የፈጠሩ እጆች እንዴት ተቸነከሩ አለ ቅዱስ ገብርኤል። ወይ እነሱን አጥፋ ወይ እኔን አጥፋ ብሎ ቅዱስ ገብርኤል ሰይፉን ወረወራት ነው የሚለው። የቅዱስ ገብርኤል ሰይፍ የቤተ መቅደሱን መጋረጃ ለሁለት ሰንጥቃ ከመሬቱ በታች ስትምዘገዘግ ትኖራለች። የገብርኤልን ሰይፍ የሚሸከም ዓለም ስለሌለ በዕለተ ምጽአት ግን ለፍርድ ትመለሳለች። 6 ሰዓት በሆነ ጊዜ እጆቹን እግሮቹን በቀኖት ችንካር ሳዶር፣ አላዶር፣ ዳናት፣ አደራ፣ ሮዳስ በተባሉ በ5 ችንካሮች ቸንክረው የግርግሪት አስረው በችንካር ላይ አድርገው በመስቀል ላይ አውጥተው ወደ ሰማይ ብድግ ሲያረጉት ፀሐይ ጨለመች፣ ጨረቃ ደም ሆነች። ከዋክብት የፈጣሪያችንን ርቃን አናሳይም ብለው ከሰማይ ወደ ምድር ረገፉ። የቤተ መቅደሱ መጋረጃ ለሁለት ተከፈለ። አይባን ተፈተቱ፣ ድንጋዮች ተሰነጣጠቁ፣ መቃብራት ተከፈቱ። ተናወጠች